እግዚአብሔር እጅግ አድርገን እናመሰግናለን። ክብር ሁሉ ለጌታ ይሁን። እግዚአብሔር እናመሰግናለን። አሁን ደግሞ ወደ እግዚአብሔር ቃል እንሄዳለን። ሁላችሁም እንደምታስታውሱት ጠላቶችን ከእግር መረገጫ እስካደርግልህ ድረስ በቀኜ ትቀመጣለህ በሚል ዋነኛ ርዕስ እግዚአብሔርን ቃል እየተነጋገርን አለን። በተለይም ባለፉት 3 ሳምንታቶች በጴንጤቆስጤ ቀን የእግዚአብሔር ንጉሣዊ ግዛት መመረቅንና የክርስቶስ ኤክሌሲያን መመስረት ተከትሎ ኤክሌሲያው ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማርያ፣ ከሰማርያ ወደ ምድር ዳርቻ የጌታ የኢየሱስ ክርስቶስን ትንሣኤ ምስክሮችን በመላክ የእግዚአብሔርን ንጉሣዊ ግዛት እንዳሰፋ አብረን አይተናል። በተለይ ደግሞ ባለፉት 2 ሳምንታቶች በሐዋርያት ሥራ ምዕራፍ 6 ላይ የነፃ ወጪዎች ምኩራብ የሚባሉና ከቀሬና ከእስክንድርያ ከኪልቅያና ከዚያ በመጡ አክራሪ አይሁዶች አባል የሆኑበትን ምሽጋቸውን ስትሮንጎልዳቸውን እግዚአብሔር እስጢፋኖስን ተጠቅሞ እንዴት እንዳፈረሰ አብረን አይተናል። ባለፈው ሳምንት ደግሞ ከዚህ ከነፃ ወጪዎች ምኩራብ ዋነኛ አባል የነበረው ሳውልን ወደ ደማስቆ ሁሉ ሄዶ በኢየሱስ ክርስቶስ የሚያምኑትን ደቀ መዛሙርት እየያዘ ለማምጣት ሲሄድበት በነበረበት ጊዜ እንዴት እንደማረከው አይተናል። ክብር ለእግዚአብሔር ይሁን። እየተነጋገርን ያለው ከምናስበው በላይ የእግዚአብሔር ንጉሣዊ ግዛት የሚሰራ የሚያደርግ እንደሆነ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁሉ ጊዜ እነግራችኋለሁ፣ የሐዋርያት ሥራ መጽሐፍ ስትመለከቱ እግዚአብሔር ንጉሣዊ ግዛቱን በኤክሌሲያው በቤተ ክርስቲያኑ እንዴት አድቫንስ እንደሚያደርግ የሚያሳየን መጽሐፍ ነው። ሃሌሉያ። እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ይሁን። እንግዲህ ዛሬም እንቀጥላለን። ዛሬ ምናልባትም ባለፉት 2 ሳምንታቶች ከተነጋገርንበት ለየት ባለ መንገድ የእግዚአብሔር ንጉሣዊ ግዛት እንዴት በይሁዳ በገሊላና በሰማርያ የነበሩ የክርስቶስ አብያተ ክርስቲያናት የክርስቶስ ኤክሌሲያ እንዴት እንዳሰፉ 5 መርሆችን እንነጋገራለን። ሃሌሉያ። ለዚህ የሚሆነን መነሻ የሚሆነን በሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ ነው። ከዚህ ክፍል ተነስተን በዚህ ክፍል ላይ የተገለጠውን እውነት ከእግዚአብሔር ቃል አብረን ኢላቦሬት የምናደርግበት ነው። ጌታ የተመሰገነ ይሁን። እንደዚህ ይላል። በጣም የሚገርም ቃል ነው። በይሁዳ ሁሉና በገሊላም በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ፣ ታነጹ፣ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል። አሁን የነበርኩት በ1954 ትርጉም ነው። በአዲሱ መደበኛ ትርጉም ደግሞ እንደዚህ ይላል። በዚያን ጊዜ በይሁዳ በገሊላና በሰማርያ ያለችው ቤተ ክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞ ጌታን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ሄደች ይላል። ይህንኑ ቃል በኪንግ ጄምስ ቨርዥን ደግሞ ማነበው ፈልጋለሁ። አንዳንድ ነገሮችን በኋላ ለማየት ይላል። እንደዚህ ይላል። Then had the churches spread throughout all Judah and Galilee and Samaria and were edified and working in the fear of the Lord and in the comfort of the Holy Ghost were multiplied ይላል። ክብር ለእግዚአብሔር ይሁን። ባለፈው ጊዜ እንዳየነው በእስጢፋኖስ መሰዋት ምክንያት በእስጢፋኖስ ማንቀላፋት ምክንያት ከዛም ተከትሎ በክርስቶስ ኤክሌሲያ በኢየሩሳሌም በነበረችው በደረሰው ታላቅ ስደት የተነሳ ከሐዋርያት በስተቀር ሁሉም ደቀ መዛሙርት ወደ ይሁዳ ከዛም ደግሞ ወደ ሰማርያ ከዛም ደግሞ ሁላችሁ እንደምታውቁት እግዚአብሔር ፊልጶስ ተጠቅሞ እስከ ጋዛ እስከ ፍልስጤም ምድር ወስዶ ኢትዮጵያውን ጃንደረባው የእግዚአብሔር ንጉሣዊ ግዛት ወንጌል እንዴት እንደነገረው አይተናል። ክብር ለእግዚአብሔር ይሁን። አሁን ባነበብንበት ስፍራ ሉቃስ የሚጽፍልን እነዛ ቅዱሳን በሄዱበት ስፍራ ወንድሞቼና እህቶቼ የክርስቶስን ቤተ ክርስቲያን የክርስቶስን ኤክሌሲያ ስታብሊሽ ያደረጉ። ሃሌሉያ።
ወንድሞቼና እህቶቼ ባለፈው ሳምንት ነግሬያቸዋለሁ። ሰይጣን እንደዚህ እንደሚሆን ቢያቅ ኖሮ በኢየሩሳሌም ታላቅ ስደት ባላመጣ ነበር። ሰይጣን ያመጣው ስደት እንደዚህ ያደረገ። ዛሬ የምንነጋገረው በይሁዳ በገሊላና በሰማርያ የነበሩ አብያተ ክርስቲያናት በእነዚህ 5 መርሆች የእግዚአብሔርን ንጉሣዊ ግዛት የእግዚአብሔር መንግስት እንዴት በግዛቶቻቸው ያሰፉ እንደነበረ ነው። እነዚህ 5 መርህ የመጀመሪያው ሰላም ነው። ሁለተኛው መታነጽ ነው። ሶስተኛው በጌታ ፍርሃት መመላለስ ነው። አራተኛው በመንፈስ ቅዱስ መጽናናት ነው። አምስተኛው የዚህ ሁሉ ውጤት የሆነው መጨመር ማደግ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬ እነዚህ 5 መርሆች እንነጋገራለን። በጣም አስፈላጊ ናቸው። ጌታ የተመሰገነ ይሁን። በመጀመሪያ ሰላም የሚለውን ነገር አብረን እንድናይ እፈልጋለሁ። ሰላም ተብሎ የተተረጎመው የግሪክ ቃል ኢሬኔ የሚል ቃል ሲሆን ስትሮንግ ኮንኮርዳንስ ኢሮ ከተባለና መያዝ ከተባለ ቃል የተገኘና ይሄ ኢሬኔ የሚለው ትርጓሜው ወንድሞቼ እህቶቼ ሰላም፣ ብልጽግና፣ አንድነት፣ ጸጥታ፣ እረፍት የሚል ትርጓሜ ያለው ነው። ሰላም የሚለው ሰፋ ያለ ነው። በተለይም ይሄ ቃል የዕብራይስጡን ሻሎም የሚለው ቃል ይናገራል። ሻሎም ማለት ጭንቀት አለመኖር ብቻ አይደለም፣ በሁሉም ነገር በተትረፈረፈ መኖር ማለት ነው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች በተለይ ከኢየሩሳሌም ተሰደው የመጡ በኢየሩሳሌም ከነበረው ታላቅ ስደት የተነሳ በዓይኖቻቸው ፊት አይሁድ እስጢፋኖስን በድንጋይ ቀጥቅጠው ሲገሉ የተመለከቱ ሰዎች በሰላም ለመኖር በጣም አዳጋች ነበረ። ሳይኮሎጂስቶች ትራውማ ወይም ደግሞ የስሜት ቀውስ ይሉታል። በእንደዚህ አይነት ነገር ያለፉ ሰዎች ወደ ጥሩ ስፍራ ብታመጧቸው በዛ ስፍራ በሰላም መኖር አይችሉም። ሌሊት ሁሉ እንቅልፍ ያጣሉ፣ ይረበሻሉ፣ ይጨነቃሉ። ባለፈው ጊዜ በሰሜን ኢትዮጵያ በተደረገው ጦርነት በዛም ጊዜ ነው ከተደረገው ነገር የተነሳ ብዙ ሕፃናት፣ ብዙ ሴቶች፣ ብዙ ሰዎች ያንን በጣም ትራውማ ከማየታቸው የተነሳ ሳይኮሎጂስቶች ተመድቦላቸው ሰዎች ይሰሩ የነበሩ ሰዎች ሲናገሩ እንኳን እነሱ ያለፉት እኛ የሰማነው ሰዎች መቀበል አቃተላቸው። ወንድሞቼና እህቶቼ የክርስቶስ የእግዚአብሔር ሰላም ግን እንደዚህ አይደለም። ሃሌሉያ። አይገርማችሁ? ይህን ማሳያችሁ ምክንያቱም ሰላም ምንድነው አይደለም። እነዚህ ሰዎች እኮ በኢየሩሳሌም ታላቅ ስደት ተነስቶ እስጢፋኖስ በድንጋይ ተቀጥቅጦ ተገድሎ ከመካከላቸው አንዳንዶችን እነሳውን ወደ ወህኒ ወስደው ከተዋቸው። ይህን ሁሉ ካዩ በኋላ ነው ተሰደው የመጡት። ነገር ግን ከመጡ በኋላ ክብር ለእግዚአብሔር ይሁን ወንድሞቼና እህቶቼ በይሁዳ በገሊላ በሰማርያ ይሁዳ ላይ ያሉት ብቻ በሰላም ቢኖሩ አይገርመኝም ነበር። ነገር ግን በይሁዳ በገሊላ በሰማርያ መሆኑን የሚያሳየው ወንድሞቼና እህቶቼ የእግዚአብሔር መንግስት ማለት እንደሆነ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ሄዳችሁ ሳይካትሪስት ሳይኮሎጂስት ብታማክሯት ነው ቴራፒ ያስፈልግሃል እንደዚህ ነው የሚላችሁ። አጌንስት ቴራፒ ይሆንኳል። ነገር ግን የእግዚአብሔር ንጉሣዊ ግዛት ግን ከቴራፒ ታልፋለች። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እነዚህ ሰዎች በብዙ ነገሮች ውስጥ አልፈው ነው የመጡት። ነገር ግን ከመጡ በኋላ የኢየሱስ ክርስቶስን ትንሣኤ ከመሰከሩ በኋላ በዛም በኋላ ቤተክርስቲያን ከመሰረቱ በኋላ ወንድሞቼና እህቶቼ ያለፉበት ነገር ያ የስሜት ቀውስ እነሱን ተከትሎ እንዲመጣ አልፈቀዱለትም። ክብር ለእግዚአብሔር ይሁን። ሃሌሉያ። አልፈቀዱለትም። ለምን አልፈቀዱለትም መሰላችሁ? ምክንያቱም ጌታ ኢየሱስ የኢየሱስ ክርስቶስ ወንጌል ሕይወትን የሚቀይር ነው። ክብር ለእግዚአብሔር ይሁን። ዛሬ ወንድሞቼና እህቶቼ እኔና እናንተ አንዳንድ ሰዎች እንደዚህ ይላሉ። ወደ ጌታም ከመጡ በኋላ ሕይወታቸው እንዲፈወስ ከመፍቀድ ይልቅ እኔ እኮ እንደዚህና እንደዚህ አይነት ቤተሰብ ስላደው እንደዚህና እንደዚህ ስለሆንኩኝ ነው እንደዚህ ሆንኩኝ። ወንድሞቼና እህቶቼ እነዚህ ነገሮች እንደ ምክንያት ካቀረባችኋቸው ሕይወታቸው አይፈወስም። አንድ ነገር ግን ዛሬ ልነግራችሁ እፈልጋለሁ። የኔና የእናንተ ጌታ የነገስታት ንጉሥ የጌቶቹ ጌታ ወንድሞቼና እህቶቼ የማይፈውሰው ነገር የለም። ሃሌሉያ።
ደስኑ ክብር ለእግዚአብሔር። በነገራችን ላይ አንዳንድ ሰዎች እንደሚያስቡት እግዚአብሔር እናንተ ያጠራ መንፈሳችንን ብቻ አድኖ ለመልቀቅ አይደለም። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 እንደሚናገረው መንፈሳችሁ፣ ነፍሳችሁ፣ አካላችሁ ኢየሱስ ክርስቶስ ሲመጣ ድረስ ያለ ነቀፋ አንዳች ነቀፋ አይኖርባቸው። ወንድሞቼና እህቶቼ እነዚህ ሰዎች መጥተው የክርስቶስን ቤተክርስቲያን በይሁዳ በገሊላና በሰማርያ በመሰረቱበት ጊዜ የሚያዋጁ ሰዎች በሕይወታቸው ባለው ነገር ይገረሙ ነበረ። የደረሰባቸውን መከራ ሁሉ በሚነግሯቸው ጊዜ እነሱ ግን ምንም ነገር የነካቸው አይመስሉም ነበረ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ዛሬ በክርስቶስ አካል ውስጥ ብዙ ሰዎች የትናንትናቸው ነው እየኖሩ ያሉት። እኔ ሰዎች በተለያየ ጊዜ ለማማከር ከሰዎች ጋር ለመስራት ድርኛ እኔ እግዚአብሔርን ቃል እነግራቸዋለሁ። እነሱ ግን ስለ ትናንትናቸው ምን መሰለህ አልገባህም፣ እኔ እኮ ያለፍኩበት ይላሉ። ወንድሞቼና እህቶቼ እኔ ስለራሴ ብነግራችሁ የመጣሁበት በሕፃንነት ያለፍኩበት በሕይወቴ የመጣው ነገር ብዙ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ ግን ፈወሰኝ። ክብር ለእግዚአብሔር። ወንድሞቼና እህቶቼ አንዳንዶቻችሁ የምታያዩት ነገር አለ። አንዳንድ ሰው እንደዚህ ጋር እኔ ያደግኩበት ቤተሰብ እናቴና አባቴ በየቀኑ ይጣሉ ነበረ፣ ከዚህ የተነሳ እኔ በቃ እንደዚህ ሆኜ ነው። ወንድሞቼና እህቶቼ እንደዚህ አይነት ሰዎች እኔ መልካም የምስራች አለኝ። ክብር ለእግዚአብሔር ይሁን። ወንድሞቼ እግዚአብሔር ሲጠራ ምክንያቱም የእግዚአብሔር ንጉሣዊ ግዛት አንደኛው መገለጫው ምንድነው? ሰላም ነው። ክብር ለእግዚአብሔር ይሁን። ሰላም ማለት ወንድሞቼና እህቶቼ በዙሪያችን ያለው ነገር ሁሉ ተረጋግቶ ማለት አይደለም፣ ከውስጥ የሚፈስ ሰላም ነው። ክብር ለእግዚአብሔር ይሁን። ዛሬ እንዴት ነው የምትኖሩት? ወንድሞቼና እህቶቼ የእግዚአብሔር ንጉሣዊ ግዛት አድቫንስ ማስፋት ከፈለጋችሁ በመጀመሪያ በሰላም መኖር መማር አለባችሁ። በሰላም በጸጥታ ሁኔታዎች የማይረብሿችሁ። ሰላም ማለት መሰላችሁ በዙሪያችን ውስጥ ያለው ነገር መናወጥ ይችላል። በእኛ ውስጥ ያለው ሰላም ግን ወንድሞቼና እህቶቼ አይነቃነቅም። እግዚአብሔር የተመሰገነ ይሁን። እግዚአብሔር በሕይወቴ ከሰራው ነገር እግዚአብሔር በጣም ከማመሰግነው ነገር በሰላም መኖር ተማርኩ። በተለያየ ጊዜ የሚያሉ ሰዎች አንተ አንድ ነገር ከነገሩኝ በኋላ እንድረበት ሲጠብቁ ከነገሩኝ በኋላ እንደዋና ጊዜ ስለዚህ ነገር ብዙ ባትነግሩኝ ያስፈልጋል አገም አንጻልም ስላቸው ቆል አንዳንድ ሰው ችግር በመንገድ ደስ ይለዋል። ታውቀው ሰውን ማወቅ የሚፈልግ ሰው አለ። ተረብሾ መረበሽ እንደውም አንዳንድ ሰዎች የእናንተ አለመረበሽ ያበሳጫቸዋል። ምክንያቱም ተራውቀዋል። እንደው ማናቸው አልገባህም ወይ ብሎ ሊያስረዳችሁ ይፈልጋሉ። ወንድሞቼ እናቶቼ ከላይ ከእግዚአብሔር ዘንድ በመወለድ የተካፈልነው ሕይወት ወንድሞቼ እናቶቼ በምድር ላይ ባለ መናወጥ ሰላሙን የሚያጣ አይደለም። ጌታ የተመሰገነ ይሁን። እነዚህ ሰዎች ነግራችኋለሁ፣ በኢየሩሳሌም ብዙ መከራ፣ ብዙ ስደት በዓይኖቻቸው ፊት ወንድሞቻቸው ወደ እስር ቤት ሲጎተቱ በዓይኖቻቸው ፊት በጣም የሚወዱትና የሚያከብሩት ከሰባቱ ዲያቆናት መካከል አንዱ የሆነ እስጢፋኖስ በድንጋይ ተቀጥቅጦ ሲገደል አይተዋል። ነገር ግን ጌታ ወደ ይሁዳ ወደ ገሊላና ወደ ሰማርያ ከመጡ በኋላ ወንድሞቼና እህቶቼ የኢየሱስ ክርስቶስን ትንሣኤ እንጂ የሚያወሩት በዛን ጊዜ ጠላት ያደረገውን ነገር አያወሩ። ዛሬ አንድ ምክር ልምከራችሁ። አንዳንድ ወገኖች ወንድሞቼና እህቶቼ የሰይጣን መሳሪያዎች ይሆናል። ከሰይጣን በላይ ሰይጣን ስላደረገው ነገር እናወራለን። እዚህ በፊት ነግራችኋለሁ። በመጣም ጊዜ ሐዋርያው ቪንሰንት ሁሉ ይነግረናል። የቤተ ክርስቲያኑ ሰይጣን ከመጽሐፍ ቅዱሱ ሰይጣን ይበልጣል አለ። በቤተ ክርስቲያን ብዙ ሰዎች ያለፉበት ሰዎች እንዲያሉላቸው ሰዎች በቃ ስለዛ ነገር ከንፈራቸው እንዲመጡልን እየፈለግን ስለ ችግሮች እናወራለን። ወንድሞቼ እና እህቶቼ ስለሱ ልናወራ እግዚአብሔር አይፈልግም። ክብር ለእግዚአብሔር። እዚህ አንድ ነገር ልንገራችሁ። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በመጀመሪያው እሑድ በተገለጠበት ጊዜ እንዴት እንደተገለጠ ታውቃላችሁ? ጌታ ኢየሱስ ክርስቶስ ያለፈበት መከራ የሰው አይምሮ ሊያስበው የማይችል ነው። The Passion of the Christ የሚለውን ሙቪ ያየ ሰው ካላችሁ ቤት ውስጥ በምናይበት ጊዜ ከኔ በስተቀር 3 ልጆቼ ባለቤቴም አይኖቻቸው ማየት ይከብዳል። በቃ ዝጋው በጣም አሰቃቂ ነው። ከዛ የበለጠ ነው የደረሰበት።
ነገር ግን ጌታ ኢየሱስ ክርስቶስ በሦስተኛ ቀን ከሙታን ተነስቶ አይሁድን ፈርተው ዘግተው በነበሩበት ጊዜ ገብቶ ምን እንዳላቸው ይመስላችኋል? ጴጥሮስ ያደረግከውን የማላቅ ይመስላል አላለው። እናንተ ደግሞ ጥላችሁ የሸሻችሁ አላለ። ወይም ደግሞ የደረሰብኝ ነገር ይንገራችሁ አላለም። ታውቃላችሁ ምን እንዳላቸው? ሰላም ለእናንተ ይሁን አላቸው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ እኔና እናንተ የተጠራነው ወንድሞቼና እህቶቼ ሰይጣን ያደረጋቸውን ነገሮች አርቲኩሌት አድርጎ ለማውራት አይደለም። ክብር ለእግዚአብሔር ይሁን። እኛ የተጠራነው የሰላም አምላክ የሆነውን የእርሱን የሰላም ለመናገር ነው። ክብር ለእግዚአብሔር ይሁን። ወንድሞቼ በተለይ እህቶቼ በዚህ ነገር በጌታ ፍቅር እለምናችኋለሁ። አውቃለሁ ተፈጥሯችሁ ችግሮች በጣም ዲቴል ማውራት እንደሚወድ አውቃለሁ። አትርሱ። የአንዲት ሴትና የአንዲት ሴት ባልና የሶስት ሴቶች ልጆች አባት ነኝ። በየቀኑ ይህን ነገር ኤክስፔሪንስ አደርገዋለሁ። ወንድሞቼና እህቶቼ ስለ ችግሮቻችን አርቲኩሌት አድርገን ከምናወራ ስለ እግዚአብሔር ማዳን አርቲኩሌት አድርገን እናወራ። ክብር ለእግዚአብሔር ይሁን። እነዚህ በይሁዳ በገሊላ በሰማርያ የነበሩ ቅዱሳን ወንድሞቼና እህቶቼ መጥተው ምን እንዳወሩ ታውቃላችሁ? ወንድሞችን አላሉ። ወንድሞቼና እህቶቼ ያወሩት የነበረው የኢየሱስ ክርስቶስን ትንሣኤ ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። በደርግ ጊዜ ብዙ መከራ በቤተ ክርስቲያን ላይ ደርሷል። እኔ ራሴ ላይ ባይደርስም ግን የደረሰባቸው ሰዎች ሲታሰሩ አይቻለሁ። ለአምልኮ በምንሄድበት ጊዜ በሚያስፈራ ሁኔታ አይቻለሁ። ወንድሞቼ እና እህቶች በጣም ቀላል አልነበረም። በመጠኑ በቀበሌ አንዳንድ ነገሮች ደርሶብኝ ያውቃሉ። ወንድሞቼ እና እህቶቼ ዛሬ ግን አንዳንድ ሰዎች የዛሬ 30 ምናምን ዓመት ያለበት ቦታ ሆነው ዛሬም ስለሱ ነው የሚያወሩት። ስለ እግዚአብሔር ሰላም ሳይሆን ስለደረሰባቸው ነው። ወንድሞቼ እና እህቶቼ እነዚህ ግን አሁን ያሳየኋችሁ በይሁዳ በገሊላ በሰማርያ የነበሩ ሰዎች ግን እንደሱ አልነበሩ። ወንድሞቼ በሰላም መኖር ትፈልጋላችሁ? ወንድሞቼ እና እህቶቼ ስለ ሰላሙ አምላክ ስለ ጌታችን ስለ ሰላሙ ልዑል ስለ ጌታ ስለ ኢየሱስ ክርስቶስ አውሩ። ሃሌሉያ። ብርሃን ኩክ የተባለ እግዚአብሔር በሚገርም መንገድ የሚጠቀምበት ነቢይ አለ። ብዙ መጽሐፍቶችን ጽፏል እና ብርሃን ኩክ እንደዚህ ይላል። ያን ጊዜ ይህን የሚያስተምርበት ጊዜ ዛሬ 10 ምናምን ያስተማረው ትምህርት ነው። እንደዚህ እና የዛሬ ብሎ ዓመቱን ይጠቅስና የሰላም ልዑል ወደ ልቤ ገባ፣ ከዛን ቀን ጀምሮ በሕይወቴ ለውጥ የለም ይላል። ሃሌሉያ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ በሰላም መኖር ወንድሞቼ ለእኔና ለእናንተ የተሰጠን ፕሪቪሌጅ ነው። ክብር ለእግዚአብሔር ይሁን። ብዙዎቻችን ግን ይህን ካለመራት ተነሳ በምናየው በምንሰማው በሚያጋጥሙን ነገሮች ሰላማችን ወንድሞቼና እህቶቼ ሰላም በጣም አስፈላጊ ነገር ነው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች በመጀመሪያው መሰላችሁ በሚገርም መንገድ አሁን እንደተመለከትነው ያን ሁሉ ትራውማ ደርሶባቸው ይምጡ እንጂ ወደ ይሁዳ ወደ ገሊላና ወደ ሰማርያ ከመጡ በኋላ ግን በሰላም ይኖሩ ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ። አንዳንድ ሰዎች ወደ አሜሪካን ለመግባት በዚህ በካሪቢያን ምድር አድርገው በምናምን አድርገው ብዙ አድርገው አሜሪካን ይገባሉ። እኔ እንደዚህ የገባን ወንድም አውቃለሁ እና አሜሪካ ነገር የሄድኩበት ጊዜ ሳገኘው በቃ ስለዛ ትራውማ እዛም ሳለ በመንገድ ላይ ሳለ ታስሮ ይጽፍልኝ ነበር እና ዛሬም እሱ ነው ለሚስቱና ለልጆቹ ስለከፈለው ነገር የሚያወራው። ዛሬ በተሻለ ምድር እንጆይ እንኳን ማደግ አልቻለም። ወንድሞቼ እና እህቶቼ ዛሬ አንዳንዶቻችሁ እንደዚህ ከሆናችሁ ዛሬ የእግዚአብሔር ነገራችሁ በሰላም መኖር ተለማመዱ። ክብር ለእግዚአብሔር ይሁን። አንዳንዶቻችሁ ከተቆጠረች አንዳንድ አባቶች ይላል እኔ እዚህ ቤተሰብ የከፈልኩት ዋጋ ሚስቴ አይገባትም ቤቶቼ ወንድሜ ስቶና በሰላም መኖር ተማር። ክብር ለእግዚአብሔር። ሃሌሉያ። ወንድሞቼ እና እህቶቼ ከዛ ይልቅ እግዚአብሔር ከዛ የጋዳን እግዚአብሔር ከዛ የታደገን እግዚአብሔር ከፍ አድርግ። ሃሌሉያ። ወደ ሁለተኛው እንሂድ። ክብር ለእግዚአብሔር ይሁን። በሰላም በመቀጠል ደግሞ በመታነጽ ይላል።
ይሄ በመታነጽ ተብሎ የተረጎመው የግሪክ ቃል አይኮዶሚኦ የሚል ቃል ነው። አይኮዶሚኦ የሚለው ቃል አይኮዶሜ ተባለና በእንግሊዝኛ አርክቴክቸር ወይም ደግሞ ስነ ህንፃ ከሚል ቃል የተገኘ ሲሆን ምን ማለት መሰላችሁ? አይኮዶሚኦ ማለት መገንባት፣ ምትክ አንድ ቤትን መገንባት፣ ማነስ። በይሁዳ በገሊላና በሰማርያ የነበሩ የክርስቶስ ኤክሌሲያዎች የክርስቶስ አብያተ ክርስቲያኖች በሰላም መኖር ብቻ ነበር መገለጫቸው። ሌላ መገለጫቸው ደግሞ ምን ሆነው ይሰሩ ነበር? ያው ቤት ሆነው ይሰሩ ነበር። ምን ማለት ነው? ምን ማለት ነው? አንደኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ቁጥር 4 እና ቁጥር 5 ላይ እንዲህ በማለት የጻፈው ነገር እናገኛለን። እንደዚህ ይላል። በመጀመሪያ ለመግቢያ እንዲሆናችሁ ጴጥሮስ አንደኛ መልእክቱን ሲጽፍላቸው አንደኛ መልእክቱን የሚጽፍላቸው ሰዎች ምን ሰዎች ናቸው መሰላችሁ? ተሰደው በብሪታንያ አንደኛ ጴጥሮስ ምዕራፍ 1 ላይ ያላችሁ ወደ ተለያየ የዓለም ክፍል ተሰደው የነበሩ ሰዎች ናቸው። በስደት ምክንያት ወደ አሕዛብ ምድር መጥተው የነበሩ ሰዎች ናቸውና እንዲህ ብሎ ይጽፍላቸዋል። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን እንደ የዞዬ ድንጋዮች በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። አዲሱ መደበኛ ትርጉም ደግሞ ይህንን ቃል በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና ክቡር ወደ ሆነው ወደዚህ ወደ ዞዬ ድንጋይ እየቀረባችሁ እናንተ ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ዞዬ ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይላል። ጴጥሮስ ይህን መልእክት የሚጽፍላቸው ቅድም እንዳየናቸው በይሁዳ በገሊላና በሰማርያ እንዳሉ ቅዱሳን ሁሉ ተሰደው አይሁድ አሳደዋቸው ወደ ተለያየ የዓለም ክፍል የሄዱ ሰዎች ነበሩና እነሱ ምን አሉ? የደረሰባቸውን ነገር እያስቡ እኛ እኮ ስለ ክርስቶስ ይህን ዋጋ ከፍለናል እንደዚህ እያሉ በዛ ሁኔታዎች ውስጥ እየኖሩ ስላያቸው ነው በዚህ እንድትኖሩ አይደለም የሚፈልገው። እግዚአብሔር እንደ ዞዬ ድንጋዮች ተሰባስባችሁ የማዕዘን ራስ ድንጋይ ከሆነው ከክርስቶስ ጋር ያው ቤት የሆናችሁ መንፈሳዊ ቤት ሆናችሁ እንድትሰሩ። ለምን? መንፈሳዊ ቤት ከሌለ እናንተ የምታገለግሉበት ክህነት የምትሰጡበት ቤት አይኖርም። መንፈሳዊ ቤት ከሌለ እናንተ ልታቀርቡት የምትችሉት ያው መስዋዕት የለም። ምክንያቱም መስዋዕትም ደግሞ ክህነትን የሚኖረው ሲኖር ነው አለ መንፈሳዊ ቤት። ስለዚህ እናንተ እንደ ዞዬ ድንጋዮች ቤት ሆናችሁ ልትሰሩ ያስፈልጋል ብሎ ሲናገራለን። በዚህ ክፍል ላይ ትሰራላችሁ ተብሎ የተረጎመው የግሪክ ቃል ቅድም ከላይ የተመለከትነው አይኮዶሜኦ የሚለውን ስንመለከት ለካ ምን ማለት መሰላችሁ ወንድሞቼ እና እህቶቼ? ከብዙ ነገሮች ውስጥ አልፈን ሊሆን ይችላል። ጠላት ብዙ ነገር አድርሶብን ሊሆን ይችላል። ወንድሞቼ እና እህቶቼ ጠላት የሚፈልገው ትናንትና ያደረሰብን ብቻ ሳይሆን በዛ ሚሞሪ እንድንቀጠል ነው። እግዚአብሔር ግን የሚፈልገው ክብር ለእግዚአብሔር ይሁን። ከዛ ወጥተን እንደ ዞዬ ድንጋዮች ሕያው የእግዚአብሔር ማደሪያ ሆነ እንድንሰራ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ወንድሞቼ እና እህቶቼ እነዚህ ሰዎች ብዙ ነገር የደረሰባቸው ቢሆንም በብዙ ነገር ውስጥ አልፎ የመጡ ቢሆንም እንኳን አሁን እንደተመለከትነው ወንድሞቼ እና እህቶቼ ምን አይነት ነበር ነገራቸው? ሕያው ሕንፃ ሆነው ይሰሩ ነበር። መጡ አይደል? ሰው እንደዚህ ያለ ወንድሞቼ እና እህቶቼ ብዙ ነገር ውስጥ ስለ ጌታ ዋጋ በሕይወቱ ስለ ኢየሱስ ክርስቶስ የከፈለ ዋጋ አለው። ነገር ግን ወንድሞቼ እና እህቶቼ ያ ክሬዲት ተይዞለት ወንድሞቼ እና እህቶቼ ዛሬ ሕያው ድንጋይ ሕያው ቤት ሆኖ ላለመሰራት ምክንያት እንዲሆኑ ይፈልጋሉ። አንዳንድ ሰዎች ካራክተር የሌላቸው ሰዎች አሉ። ያዕቆብን መልእክቱ ሲጽፍ በብዙ ስደት ላሉ ሰዎች ነውና እንዳትቆጡ እያለ የሚናገርበት ምክንያት አንዳንድ ሰዎች በዛ መከራው ስላለፉ አሁን እንደፈለጉ
መኖር የሚችሉ ይመስላችኋል? አይቻልም ወንድሞቼ እና እህቶቼ። ለእግዚአብሔር ቤት ክብር ለእግዚአብሔር ይሁን። ለዚህ ቅድም ነግራችኋለሁ ስለ ጌታ ስለ ኢየሱስ ክርስቶስ ያን ሁሉ ስለና እናንተ በሰው ልጅ ሊደርስ የማይገባው ራሱ በጌተሰማኔ አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ ያለውን ከጠጣ በኋላ ከሙታን ተነስቶ አይሁድን ፈርቶ ተሸሽገው በነበሩበት ጊዜ መጥቶ ወንድሞቼና እህቶቼ ለምን እንደተነሳ ባለማመናቸው ገሰጻቸው። ክርስትና አላለም። ሰላም ለእናንተ ይሁን አላቸው። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ትናንት ያለፍንበት ዛሬ ያው ቤት ሆነን እንዳንሰራ ከከለከለን ከምስኪኖች የባሰን ምስኪኖች ነን። ከምስኪኖች የባሰን ምስኪኖች ነን። ወንድሞቼና እህቶቼ እግዚአብሔር በጌታ በኢየሱስ ክርስቶስ ያዳነን ወንድሞቼና እህቶቼ ለእሱ ማደሪያ መኖሪያ ሆነን እንድንሰራ ነው። ሃሌሉያ። ብዙ ሰው የሚመስለው እግዚአብሔር በቃ ያዳነው ለራሱ ለዳነው ሰው አይደለም። እግዚአብሔር ቃል ሲናገር ያዳነን በቅዱሱ ማጠራር የጠራን ለራሱ ነው ይላል። ለዚህ ነው እግዚአብሔር ቃል በዋጋ ተገዝታችኋልና ከእንግዲህ የራሳችሁ አይደላችሁም፣ በሥጋችሁ እግዚአብሔርን አክብሩ ይላል። ወንድሞቼና እህቶቼ እኛን እግዚአብሔር ከላይ የወለደን እግዚአብሔር ልጆቹ ያደረገን እሱ ዓለም መሰረቶች ከፊቱ ከመጣላቸው በፊት በክርስቶስ ያሰበው ላይ ማድረግ ነው። ሃሌሉያ። ለዚህም የዚህ ደግሞ አንዱ ነገር እኔና እናንተ እንደ ዞዬ ድንጋይ ምን እንሆን ወንድሞቼና እህቶቼ የእግዚአብሔር መንፈሳዊ ቤት ሆነ እንሰራ። ኒዮማቲኮስ ይባላል። መንፈሳዊ ቤት ምን ማለት መሰላችሁ? እግዚአብሔር ዱር የሚያደርግበት እግዚአብሔር መኖሪያው የሚያደርግበት ሰዎች እግዚአብሔርን የት እናገኘዋለን ብለው ሲሉ የሚያዩበት መሆን አለበት። ሃሌሉያ። እንደ ክርስቶስ ኤክሌሲያ ወንድሞቼና እህቶቼ ሕይወታችን ያንን ሊያሳይ ይገባል። ክብር ለእግዚአብሔር። የእግዚአብሔር መገኛ ማደሪያ መሆን የእግዚአብሔር አድራሻ መሆን አለበት። እነዚህ በይሁዳ በሰማርያና በገሊላና በሰማርያ የነበሩ አብያተ ክርስቲያናቶች ይሰሩ ነበረ። ክብር ለእግዚአብሔር። ወንድሞቼ እናቶቼ እያንዳንዳቸው እንደ ሕያዋን ድንጋይ መንፈሳዊ ቤት ሆነው ይሰሩ ነበር እንጂ በትናንትናቸው ሕይወታቸውን አልቀበሩም። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች እንደዚህ ይሆናሉ። በተለያየ ምክንያት ከአንድ ስፍራ ተነስተው ሌላ ስፍራ ይሄዳሉ። ከዛ በሄዱ በኋላ በሄዱበት ስፍራ ያሉ አብያተ ክርስቲያናት መቀላቀል ያቅታቸዋል። የነበርኩበት እናት ቤተ ክርስቲያን ምናምን ይላሉ። ወንድሞቼ እና እህቶቼ እንደዚህ የሚባል የለም። እግዚአብሔር በምክንያት በአንድ ስፍራ ከወሰደን ወደ በወሰደን ስፍራ ካሉ ቅዱሳን ጋራ ሕያዋን ድንጋዮች ሆነን መሰራት አለብን። ክብር ለእግዚአብሔር ይሁን። እኔ ወደ ተለያየ ሀገር ቤት አንድ እሑድ እንኳን ካልኩኝ በዚህ አካባቢ አጥቢያ ቤተ ክርስቲያን ጌታለና እዛ ስፍራ ሄዳለሁ፣ ከነሱ ጋር አመልካለሁ። ለምን? ምክንያቱም የእግዚአብሔር ቃል የሚነግረን እንደዚህ ነው። ክብር ለእግዚአብሔር ይሁን። ወንድሞቼ እና እህቶቼ በትናንትናችሁ አትያዙ። እንደ ሕያዋን ድንጋይ ስለመሰራት በምናስብበት ጊዜ ወንድሞቼ እና እህቶቼ መሰራት የራሱ የሆነ ስራ ይጠይቃል። ድንጋይ ከድንጋይ ጋር ለመገናኘት መጠረግ ያስፈልገዋል። አንዳችን ከሌላችን ጋር ለመያያዝ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ የምናደርጋለን ሰዎች ጋር አንደርስም ሊደርሱብንም አንፈልግም። እንደዚህ የሚባል ነገር የለም። የእግዚአብሔር መኖሪያ ሆነ በምንሰራበት ጊዜ እየመጣን ወንድሞቼና እህቶቼ የማዕዘን ራስ በሆነ በክርስቶስ በእሱ ልብ እየተሰራ መታነጽ ግድ ነው። እንደፈለግን መኖር አንችል። አንዳንድ አብያተ ክርስቲያናት በተለይ ብዙ ገንዘብ ብዙ አስራት የሚሰጡ ሰዎች ከሆኑ በሕይወታቸው ችግር ቢሆን አይናገሯቸው። ምክንያቱም ከተናገርናቸው ተቀይመው ጥለው ቢሄዱ የቤተ ክርስቲያኒቱን ኢንካም ይቀንሳል ብለው ያስባሉ። ከዚህ የተነሳ እንደነዚህ አይነት ሰዎች ወንድሞቼ እና እህቶቼ ለእግዚአብሔር መንፈሳዊ ቤት ሆነው መሰራት አይችሉም። ምክንያቱም ከሌላ አካል ጋር መገጣጠም አይችሉም። ወንድሞቼ እና እህቶቼ እኔና እናንተ እግዚአብሔር እንደዚህ እንድንሆን አንፈልግም። ክብር ለእግዚአብሔር ይሁን። ሁላችንም
በይሁዳ በገሊላና በሰማርያ የነበሩ ቅዱሳን ግን ቅድም የነገርኳችሁ ያ ሁሉ ትራውማ ደርሶባቸው ቢሆኑ እንኳን ከመጡ በኋላ በኢየሩሳሌም እኮ ሐዋርያት ጋር የነበረ በትዝታ አይኖሩም። በዛ ያዩትን ነገር መጡና በስፍራ ይበልመት አደረጉ። ክብር ለእግዚአብሔር ይሁን። ዛሬ አንድ ነገር ልነግራችሁ እፈልጋለሁ። እያንዳንዳችሁ በቤተሰባችሁ ውስጥ ወንድሞቼ እና እህቶቼ ይህን ነገር እንድታደርጉ ያስፈልጋል። ለዚህ ነው በዚህ ቤተክርስቲያን እያንዳንዱ አባት ልጁን ዲሳይፕል እንዲያደርግ ልጁን እንዲያጠምቅ ማድረግ የፈለግንበት ምክንያት ወንድሞቼ እና እህቶቼ እያንዳንዳችን በየቤታችን የእግዚአብሔር ማደሪያው ሊኖሩ ስለሚያስፈልግ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ሶስተኛ የምንመለከተው በጌታ ፍርሃት መመላለስ ነው። በጌታ ፍርሃት መመላለስ ነው። 1954 ትርጉሙ በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ብሎ የተረጎመው ሲሆን አዲስ መደበኛ ትርጉሙ ደግሞ ጌታን በመፍራት እየተመላለሰች ብሎ ተርጉሞት እናገኛለን። ይሄ መመላለስ ተብሎ የተረጎመው የግሪክ ቃል ፓሪዮማ የሚል ቃል ሲሆን ይሄ ፓሪዮማ የሚለው ቃል ፒራ ከተባለና አንድ ነገር መፈተን ኤክስፒሪየንስ ማድረግ ከሚል ቃል የተገኘ ነው። ምን ማለት መሰላችሁ? በጌታ ፍርሃት መመላለስ ማለት የላይፍ ስታይል ነው። እግዚአብሔርን መፍራት አንዳንድ ጊዜ የሆነ ጊዜ ሳይሆን ወንድሞቼ እናቶቼ የህይወታቸው ዘይቤ ነበር ማለት ነው። ምን ማለት መሰላችሁ? አንዳንድ ጊዜ በህይወታችን አልፎ አልፎ የምናደርጋቸው ነገሮች ነበሩ። አንድ ጊዜ ልንገራችሁ። ለስብሰባ ለትሬኒንግ ምናምን ወደ ሌላ ሀገር ሰው የሚሄድበት ጊዜ ሆቴል በማርፉበት ጊዜ ጂም ሰራ ነበር እና እነዚህ ለጓደኞቼ ጂም ሰራለሁ እንዴት ነው ምሰራ ሲሉ ወደ ስብሰባ ሲሄድ በጣም አሳቃቸው። ምን ማለት መሰላችሁ? የህይወቴ ዘይቤ አይደለም ማለት ነው። አንዳንዶቻችን እግዚአብሔርን መፍራት የሚባለው ነገር አልፎ አልፎ ነው ኮንሽስ የምንሆነው እንጂ የቀን ተቀን ህይወታችን አይደለም። ነገር ግን እነዚህ በይሁዳ በገሊላና በሰማርያ የነበሩ አብያተ ክርስቲያናት ግን እግዚአብሔር ጌታን መፍራት የህይወታቸው ዘይቤ ነበር። ዴይ ቱ ዴይ ምንድነው ጌታን መፍራት? ምንድነው መፍራት? ጌታን መፍራት የሚለውን ነገር ለመገንዘብ ጥሩ የሚሆነው ልጆች ወላጆቻቸውን ፈርተው እነሱ ይፈልጉታል፣ እነሱ ይወዱታል። ነገር ግን ወላጆቻቸው የማይፈልጉትን ወላጆቻቸው የማይወዱትን ነገር መተው አንዱ መገለጫው ነው። ልጆቻችን በዚህ ያውቃል። አንተን ስለፈራው እንጂ ወደዚህ ስፍራ ሊሄድ ነበረ ይላል። ግን አንተ በዚህ ነገር እንደምትቆጣኝ እንደምትቀጣኝ ስለማቅ ምን ማለት መሰላችሁ? ለእነሱ ተትቶ ቢሆን ኖሮ ያደርጉታል። ወይም ደግሞ በሌላ በኩል ደግሞ ልጆቻችን የማይፈልጉትን እኛ ግን እንዲያደርጉ የምንጠብቃቸውን ነገር እኛን ሰርተውና አክብረው ያደርጋሉ። አቅሙ ስላላቸው በተለይ ልጆች በህፃናት በነበሩበት ጊዜ አቅሙ ማለት በቃ እኛ ስላልነው የሚደረግ ነገር እንደነበረ ሁሉ ማለት ነው። ጌታን መፍራት እንደዚህ ነው ወንድሞቼ እና እህቶቼ። ብዙዎቻችን ምን አስተሳሰቦቻችን እኔ ደስ ካሰኘኝ እኔ ከተመቼ አይደል ነው። ጥቅስ ሁሉ አለ በሮሜ 12 ቁጥር 2 ላይ አንዳንድ ወገኖች ይህን ክፍል ይጠቅሳሉ። የእግዚአብሔር ፈቃድ እኮ ደስ የሚያሰኝ እስቲ ምንድን ነው የሚለው እንመልከተው። እንደዚህ ይላል ሮሜ 12:2 ላይ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በዚህ ክፍል ላይ ደስ የሚያሰኝ ነገር ሁሉ የእግዚአብሔር ፈቃድ ነው አይደል? በዚህ ክፍል ላይ የሚናገረው በእግዚአብሔር ፊት መልካም የሆነ በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ በእግዚአብሔር ፊት ፍጹም በሆኑ ሶስት የተለያየ ሃይራርኪ ያላቸው ፈቃዶች መካከል መለየት እንድትችሉ በአእምሮአችሁ መንፈስ ታደሱ እንጂ ይህን ዓለም አትምሰሉ። ምን ማለት መሰላችሁ? በኃጢአትና ኃጢአት ባለው ነገር ለመለየት አይደለም። እሱ ኦብቪየስ ነው የሚለው በዚህ ክፍል ላይ የሚናገረው አእምሮአችን መታደስ የሚያስፈልገው መልካም የሆነ እግዚአብሔር ፈቃድ አለ። ደግሞ መልካም ብቻ አለ፣ እግዚአብሔርን ደስ የሚያሰኘው ፈቃድ አለ።
ደግሞ እግዚአብሔር ደስ ይላል። በእግዚአብሔር ፊት ፍጹም የሆነ ፈቃድ አለ፣ መልካም ደስ የሚያሰኝና ፍጹም የሆነ ይህንን እንድንለይ እንጂ እኛ ደስ የሚለን ነገር ሁሉ የእግዚአብሔር ፈቃድ አይደለም፣ ደግሞ እኛ ደስ የማይለን ነገር ሁሉ የጌታ ፈቃድ አይደለም ማለት አይደለም። ስለዚህ ጌታን በምንፈራበት ጊዜ ወንድሞቼና እህቶቼ እግዚአብሔር እንድናደርግ የሚፈልገውን ነገር እኛ ግን አንዳንድ የማንፈልገው እኔ በሕይወቴ ብዙ ጊዜያቶች እንዲያነጋር ይችላል አውቃለሁ። ልክ ያን ነገር ማድረግ አልፈልግም፣ እግዚአብሔር ግን እንዳደርገው ይፈልጋል። ጌታ በትክክለኛው መንገድ ይናገረኛል። ስለዚህ አሁን በደንብ አውቃለሁ እኔ አልፈልገው፣ ግን የእግዚአብሔር ፈቃድ ማድረግ በሚጀምርበት ጊዜ የእግዚአብሔር ሰላም፣ የእግዚአብሔር ደስታ ሕይወቴን ይከተላል። ክብር እግዚአብሔር። ልጆቼ በብዙ ጊዜ ያመሰግኑኛል። ዳዲ ያን ጊዜ ስትነግረኝ ኖሮ አልተቀበልኩትም ነበር፣ በኋላ ግን ማድረግ ሲጀምር ለካ እንዳልከው ነው ይላሉ። አንዳንድ ጊዜ ከእግዚአብሔር ጋር እንደዚህ ነው። ጌታን ፈርተን ባይገባን ክብር ለእግዚአብሔር። ሁሉ ነገር እንዲገባን አያስፈልግም። እሱ አባታችን ወንድሞቼ እና እህቶቼ ሲያዘን ልንታዘዝ ይገባል። ክብር ለእግዚአብሔር። ሂዱ ሲለን እንሄዳለን፣ አትሂዱ ሲለን አንሄድም። ክብር ለእግዚአብሔር ይሁን። እግዚአብሔር እንደዚህ ነው። ጌታችን ኢየሱስ ክርስቶስ ለዚህ ደግሞ ለኔና ለእናንተ ምሳሌ ትቶልናል። እንደዚህ ላይ በማቴዎስ ምዕራፍ 26 ላይ ቁጥር 38 እና 39 ጌታ ኢየሱስ ታልፎ ሊሰጥ ባለበት በዛች ምሽት በጌተሰማኒ የጸለየው ጸሎት ነው። እንደዚህ ይላል፣ ከዚያም ነፍሴ እስከ ሞት ድረስ እጅግ አዝናለች፣ እዚሁ ሁኑና ከኔ ጋር መጥታችሁ ቆዩ አላቸው። ጥቂትም እልፍ ብሎ በግንባሩ በመደፋት አባት ሆይ ቢቻል ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። ጌታ የሚሰጠን ምሳሌ ጌታ ኢየሱስ ጄኒውን ነው። ክብር ለእግዚአብሔር። እኔ እቺ ጽዋ መጠጣት አልፈልግም፣ ነፍሴ እስከ ሞት ተጨንቃለች፣ ነገር ግን አለ አንተ እንደምትወደው እንጂ እኔ እንደምወደው ይሆናል። ከዛም ደግሞ አባቱ ፈቃዱን ስለሆነ የሚያበረታ መልአክ ላከለት። ክብር ለእግዚአብሔር ይሁን። ወንድሞቼ እና እህቶቼ እግዚአብሔርን የሚፈራ እንደዚህ ነው። የዕብራውያን መልእክት ጸሐፊ ይህን አሁን የነበርኩትን ክፍል አስናንስቶ በዕብራውያን ምዕራፍ 5 ቁጥር 7 ጀምሮ እስከ 9 እንዲህ በማለት ሲናገር እናገኛለን። እንደዚህ ይላል፣ ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመና ከታላቅ ጩኸትና ከእንባ ጋር አቀረበ። የዕብራውያን መልእክት ሲጽፍልን እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ በዝርዝር አልጻፉልንም። ከአንድ ጌታ ኢየሱስ በየጸሎቱ 3 ሰዓት ነው የቆየው። አንዳንድ ሰዓት ነው የጸለየው። ለካ ጌታ ኢየሱስ የዚህ ብሎ ፎርማል ጸሎት ነው ያመስላችሁ። የእግዚአብሔር ቃል ሲናገር ከታላቅ ጩኸትና ከእንባ ጋር ነበር ይጸልይ የነበረው። ከዛም ይናገራል፣ ፍጹም ትሑት ሆኖ በመታዘዙ ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ የዘላለም ድነት ምክንያት ሆናቸው ይላል። ወንድሞቼ እና እህቶቼ የኔና የእናንተ ጌታ ሃሌሉያ ለኔና ለእናንተ ዱካውን ትቶልናል። ለሚከተል ምን ስለመፍራት ተሰማል? እግዚአብሔር ስለመፍራቱ ተሰማለት። እኔ እኮ ከአብ ጋር መተካከል ያለኝ፣ እኔ እኮ ከሥላሴ አንዱ ነኝ አላለ። ክብር ለእግዚአብሔር ይሁን። አባቱን ብትወድ ይህች ጽዋ ከኔ ትለፍ፣ ነገር ግን እኔ እንደምወደው አይሁን፣ አንተ እንደምትወደው ይሆናል። ለእኛ ለእናንተ ምን አለ? ዱካውን ጣለ። በተለይም አሁን መጨረሻውን ሳነብ ከሰማችሁ የመጨረሻ ቁጥር ላይ ቁጥር 9 ላይ በዚህም ፍጹም ሆኖ ምን በማለት የማይፈልገውን ነገር ለአብ አባቱን ፈርቶ በመታዘዝ ፍጹም ሆነ ከተገኘ በኋላ እሱን ማንም እግዚአብሔር ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆናቸው። ይህ ምክንያት የተባለውን የእንግሊዝኛው መጽሐፍ ቅዱስ እንደዚህ ብሎ ይናገራል። he became the author ሆነላቸው ይላል። ይሄ በአማርኛ ምክንያት፣ በእንግሊዝኛ ደግሞ ኦተር ተብሎ የተረጎመው የግሪክ ቃል አይቲኦስ የሚል ቃል አይቲኦስ የሚል ሲሆን ትርጓሜው ቀዳሚ፣ ደራሲ፣ መሳሪያ የሚል ነው። ጌታችን ኢየሱስ ክርስቶስ
ጌታን እየፈሩ እግዚአብሔርን እየፈሩ ለመኖር ሕይወት ለእኔና ለእናንተ ኦተራችን ነው፣ ደራሲያችን ነው። እንዴት እንደሚኖር ያሳየን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እኔና እናንተ የጌታ የኢየሱስ ክርስቶስ ደቀ መዛሙርት ነን። ደቀ መዝሙርት የሚለው ቃል በግሪክ ማቴቴስ ተማሪ ማለት ነው። ተማሪ ደግሞ መምህሩ የሚያደርገውን ነገር ነው የሚያደርገው። ክብር ለእግዚአብሔር ይሁን። መምህሩ ጌታን እየፈራ የማይፈልገውን ነገር እሺ ብሎ የሚታዘዝ ከሆነ ተማሪው እንደዚህ ነው የሚያደርገው። ክብር ለእግዚአብሔር ይሁን። እናንተ ማለት ችግር ያለባቸው አይመስለኝም። እንዲህ አይነት ችግር ያለብኝ እኔ ነኝ። እግዚአብሔር በሚናገረኝ ጊዜ ያ ነገር ላለማድረግ ብዙ ምክንያቶችን አቀርባለሁ። ነገር ግን የእግዚአብሔር ድምፅ በትክክል እንዳደርገው በሚያዘኝ ጊዜ ባልፈልገው ያንን ነገር ማድረግ ይጀምራለሁ። ውሎ አድሮ ግን በረከት ሲያመጣልኝ አይቻለሁ። ክብር ለእግዚአብሔር። ጥቂት ሳምንታት በፊት ዓርብ ላይ አንዳንዶቻችሁ ነግሬያችኋለሁ። ሌሎቻችሁም ዛሬ በነገራችሁ ጥሩ ነው። ከዚህ ከሄድኩ በኋላ ዩጋንዳ ሄጄ ከተመለስኩ በኋላ ወደዚህ ቤተክርስቲያን ለመመለስ አልፈልግም ነበር በጭራሽ። እግዚአብሔር ግን ከዩጋንዳ እያለ ትመለሳለህ ይህም አልፈልግም። ምክንያት ይፈልግ ነበር። የተለያዩ ምክንያቶችን አቀረብ። በዛን ጊዜ ያናገሩኝ ወንድሞችና እህቶች ያውቃሉ። እነሱ ግን በዛን ነገሮችን ሁሉ እሺ እናደርጋለን እናስተካክላለን አሉ ወንድሞቼ እና እህቶቼ። ምክንያቱም ግን አውቃለሁ። ነገር ግን ወደ ስፍራ ከመጣ በኋላ እግዚአብሔር ግን ለእኔ በረከት ሆነ። ሃሌሉያ። ወንድሞቼ እና እህቶቼ እኔና እናንተ እንደፈለግን እንድንኖር የተጠራን አይደለንም። ክብር ለእግዚአብሔር ይሁን። የሰማይ አባታችን ድምፅ እየሰማን ኖር ያስፈልጋል። ስለዚህ በሕይወት በማንኛውም በምናደርገው ነገር ሁሉ ጌታ ሆይ በር ተከፈተ ሁሉ የኛ በር አይደለም። ሁሉ ጊዜ እናገራለሁ። ዛሬ ድጋሚ ልናገረው። አሁን ፕሮግራማችን ጨርሰን በምንሄድበት ጊዜ ሰፈራችሁ ስትደርሱ የተከፈተ በር ስታገኙ የሰው ቤት ዘው ትላላችሁ አትሉ። ቤታችሁ ስትደርሱ በሩ ዝግ ሆኖ ብታገኙ እንኳን ታንኳኳላችሁ። ቁልፉም ከፍታችሁ ትገባላችሁ። ወንድሞቼ እናቶች፣ የተከፈተ በር ሁሉ የኛ አይደለም። የተዘጋ ሁሉ ደግሞ የኛ ሊሆን እንደሚችል ደግሞ ማሰብ ያስፈልጋል። ሃሌሉያ። እዚህ ላይ ጌታን እየፈሩ ሃሌሉያ። ደስ አይልም? ወንድሞቼ እናቶቼ፣ የደረሰባቸውን ነገር ነግራችኋለሁ። ነገር ግን እንደዚያ ሁሉ ደረሰብን። የጌታ ሆይ እኛ እኮ ብዙ ነገር ደርሶናል። ዛሬ እንኳን ለተወሰነ ጊዜ የቫኬሽን ጊዜ ስጠላላሉ ጌታን እየፈሩ ፈቃዱን እያደረጉ ይመላለሱ ነበር። ክብር ለእግዚአብሔር ይሁን። ሃሌሉያ። ወደ አራተኛው እንሂድ። ክብር ለእግዚአብሔር ይሁን። አራተኛው በመንፈስ ቅዱስ መጽናናት የሚል አራተኛው በመንፈስ ቅዱስ መጽናናት። መጽናናት ተብሎ የተረጎመው የግሪክ ቃል ፓራክሌሲስ የሚል ሲሆን ይሄ ፓራክሌስ የሚለው ቃል ፓራክሌኦ ከሚባልና ትርጓሜው በቅርበት መጠራት፣ ትኮል መጋበዝ፣ አንድ ነገር መቀስቀስ፣ ማነሳሳት፣ ማጽናናት፣ መጸለይ የሚል ትርጓሜ ያለው ማጽናናት የሚለው ቃል በአማርኛችን ምን ትርጉም ያለው? ከሐዘን ብቻ ሳይሆኑ ለእግዚአብሔር ስራ፣ ለወንጌል ስራ የኢየሱስ ክርስቶስ የትንሣኤ ምስክር ለመሆን በመነቃቃት የእግዚአብሔር ንጉሣዊ ግዛት ወደ ሌላ ቴሪቶሪዎች ለማስፋት በመነሳሳት ይመላለሱ ይል ነበር የሚል ትርጓሜ ያለው። ክብር ለእግዚአብሔር ይሁን። እነዚህ ሰዎች ጌታን በመፍራት ብቻ ሳይሆን የሚኖሩት ወንድሞቼ እናቶቼ መንፈስ ቅዱስ ምን ያደርጋቸው ነበር መሰላችሁ? ያነሳሳቸው፣ ያነቃቸው፣ ያነቃቃቸው ነበረ። ክብር ለእግዚአብሔር ይሁን። ሃሌሉያ። ክብር ለእግዚአብሔር ይሁን። ምን ማለት መሰላችሁ ወንድሞቼ እናቶቼ? ሲፈሩ ሲጠራጠሩ ያበረታቸዋል። ሲያንቀላፉ ሲተኙ ያነቃቸዋል። ሲያዝኑ ተስፋ ሲቆርጡ ያዝናናቸዋል። ወንድሞቼ እናቶቼ እነዚህ ሰዎች በሕይወታቸው በመጣው ነገር በዛ ነገር ተግዘው በዛ ነገር ቆዝመው እንዳይቀሩ ምናልባት አለው አርጓ መንፈስ ቅዱስ እንዲያደርጋቸው እንዲያበረታቸው ፈቅደዋል። ክብር ለእግዚአብሔር ይሁን።
አንዳንድ ሰው ወንድሞቼ እናቶቼ በሕይወቱ አንዳንድ ሐዘን ይደርስበታል፣ የተለያየ ፈተና ይደርስበታል። ነገር ግን ከዛ ለመውጣት መንፈስ ቅዱስ እንዲያወጣው አይፈልግም። ሰዎች በዛ ሁኔታው እያዩ እንዲህ ይጎዳል። አንዳንድ ሰዎች ከአጋንንት ሁሉ ነፃ ወጥ አይፈልጉ። በቃ አጋንንቱ ከመጣባቸው የተነሳ የሰዎችን ትኩረት መሳብ ይፈልጋሉ። እነዚህ ግን ወንድሞቼ እና እህቶቼ ከኢየሩሳሌም በደረሰው ታላቅ ስደት ተሰደው ወደ ይሁዳ፣ ወደ ገሊላና ወደ ሰማርያ የመጡ ሰዎች ግን በመንፈስ ቅዱስ ይበረቱ፣ ይነቃቁ፣ ይጠነክሩ፣ ይበረቱ ነበረ። ክብር ለእግዚአብሔር ይሁን። ምን ማለት ትናንትናቸው እንዲይዛቸው ዛሬ ላይ ወንድሞቼ እና እህቶቼ እግዚአብሔር ከሚሰራው ነገር ጋር አብሮ መተባበር፣ ከዛ ነገር ጋር አብሮ ሰራተኛ መሆን ይፈልጉ ነበረ። ክብር ለእግዚአብሔር ይሁን። ይህንን አሁን ፓራክሊቶ የሚለውን ቃል ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተለይቶ ወደ አባቱ ሊሄድ በደረሰበት ጊዜ በዮሐንስ ምዕራፍ 16 ቁጥር 5 እስከ 7 ላይ እንዲህ በማለት የተናገረውን ክፍል ላይ እናገኘዋለን። እንደዚህ ይላል፣ እንግዲህ ወደ ላከኝ እሄዳለሁ፣ ይሁን እንጂ ከእናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬ ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሆን አጽናኙ ፓራክሊቶስ ወደ እናንተ አይመጣም። ከሄድኩ በኋላ ግን እርሱ ወደ እናንተ እልካለሁ። ጌታ ኢየሱስ ክርስቶስ ይሄዳለሁ ሲል አንዳንዶቹ ከደቀ መዛሙርት ምን እንዳሉ ነገራችሁ? ስራችንን አስትቶ እንደዚህ አድርጎ ጉድ አድርጎ ይተወናል፣ ጉድ አድርጌ አልተዋችሁም ማለት። ክብር ለእግዚአብሔር ይሁን። እንደኔ እንደውም ዮሐንስ 14 ላይ ሌላ አጽናኝ እንደኔ አይነት እኔ ከእናንተ ጋር ሆኜ አጽናናችሁ አበረታችሁ እንደነበረ እንደኔ አይነት ሌላ አጽናኝ እልክላችኋለሁ አለ። ወንድሞቼ እና እህቶቼ እኔና እናንተ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስ ተሰጥቶናል። ክብር ለእግዚአብሔር ማለት መሰላችሁ በሕይወት በምናልፍበት ጊዜ በሚገጥሙን ተግዳሮቶች፣ በሚገጥሙን ፈተናዎች፣ በሚገጥሙ መደነቃቀፎች ወንድሞቼና እህቶቼ አዝነን ተክዘን ቆዝመን እንዳንቀር የሚያወጣ መንፈስ አለን። ሃሌሉያ። አንዳንድ ሰዎች ይህንን ካለማወቃቸው የተነሳ ለብዙ ጊዜ በኩርፊያ፣ ለብዙ ጊዜ በሐዘን፣ በብዙ ጊዜ በትካዜ፣ ለብዙ ጊዜ በማጉረምረም ሕይወታቸውን ይመራሉ። እነዚህ ግን በይሁዳ፣ በገሊላ፣ በሰማርያ የነበሩ አብያተ ክርስቲያናት ግን እንደዚህ አይነት ነገር አያደርጉም፣ አይፈቅዱም ነበረ። ይልቁ በመንፈስ ቅዱስ ምን ይሉ ነበር? ወንድሞቼና እህቶቼ ይበረቱ፣ ይነቃቁ፣ ይጽናኑ ነበረ። ክብር ለእግዚአብሔር ይሁን። ትናንትናችሁ መለያየት ከፈለጋችሁ፣ ትናንትናችሁ እንዳይዛችሁ ከፈለጋችሁ፣ በሕይወት የገጠሟችሁ ተግዳሮቶች እንደ ሰንሰለት ሆኖ እንዳያቆማችሁ ከፈለጋችሁ በመንፈስ ቅዱስ መጽናናት ተማሩ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ በሕይወት ከሚገጥሙ ተግዳሮት የተነሳ በቋንቋ አውጥቼ መጸለይ በማልችልበት ጊዜ እግዚአብሔር ፊት ሆንና በልሳን እጸልያለሁ። በልሳን እየጸለይኩ ሳለ ወንድሞቼ እና እህቶቼ መንፈስ ቅዱስ በማይነገር መቃተት በሕይወቴ ይቃትቶ ወንድሞቼ ከነበርኩበት ነገር አውጥቶ የዛሬውን ሕይወቴን አበርትቶ ወንድሞቼ እና እህቶቼ እግሮቼ በከፍታዎች ላይ ሲያኖራል። ከዛ በኋላ መጸለይ ይችላለሁ። ክብር ለእግዚአብሔር ይሁን። ወንድሞቼ እና እህቶቼ ማንኛውም ሁኔታዎች እንዲይዛቸው አይፈቅዱም። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ የተሰጠን እንደዚህ ነው። ክብር ለእግዚአብሔር ይሁን። መንፈስ የተሰጠን ወንድሞቼ እና እህቶቼ በሕይወት በምናልፈን በማንኛውም ነገር እንደውም ይሄ ፓራክሊቶስ የሚለው ቃል አንዱ ትርጓሜው አድቮኬት፣ ለእኛ ጠበቃ መሆን ነው። የእኛ የሆነውን ነገር የሚያስታውሰን ነው። ክብር ለእግዚአብሔር ይሁን። እኛ በሁኔታዎች ተይዘን ሰላማችን አጥተን ደስታችን በምንሆንበት ጊዜ በመንፈስ ቅዱስ እንጽናና። መንፈስ ቅዱስ አንተ እኮ ኢየሱስ ሰላሙን ተናዞልሃል፣ ኢየሱስ ደስታውን ተናዞልሃል ብሎ ምን ያደርገናል? እንደ ጠበቃ በክርስቶስ የተካፈልነውን ነገር ያሳስበናል። ክብር ለእግዚአብሔር ይሁን። እንደዚህ ሰው ታውቃላችሁ፣ ለማንኛውም በውጭ ላለው ሁኔታ ምንም አይነት ቀዳዳ አልሰጡም ነበር። ሃሌሉያ።
በመታነጽ ክብር ለእግዚአብሔር፣ ጌታን በመፍራት ክብር ለእግዚአብሔር አይደለ? እንደገና ደግሞ በመንፈስ ቅዱስ መጽናናት ክብር ለእግዚአብሔር። እነዚህ በአራት ነገሮች ወንድሞቼ እና እህቶቼ በዙሪያቸው ካለው በላይ ከፍ ብለው ይመላለሱ ነበር። ክብር ለእግዚአብሔር። ከዚህ የተነሳ ምን ውጤት መጣ? አምስተኛው እሱን እናገራለን። ከዚህ ከሆነ በኋላ ምን ሆነ? እግዚአብሔር ቃል ሲናገር መብዛት መጨመር ጀመሩ። ይሄ መብዛት ወይም መጨመር ተብሎ የተደረገው የግሪክ ቃል ፕሉቶኖ የሚል ሲሆን ፕሌቶስ ከተባለና ትርጓሜው ፉልነስ ሙልአት፣ ብዙ ቁጥር፣ መብዛት ከሚል ቃል የተገኘ ነው። ይሄ በስፋ የተቀመጠው ቃል ቁጥር ብቻ አይደለም፣ ጥራትን ያሳያል። በጥራትም በብዛትም ስለሆነ ነገር የሚናገረው ክብር ለእግዚአብሔር ነው። አንዳንድ ጊዜ መብዛት በቁጥር ብቻ ይሆናል። በተለይ ይህን በደንብ የምታዩት በዘፍጥረት 1:28 ላይ አማርኛ መጽሐፍ ቅዱሳችን በትክክል ያልተረጎመው ቃል ታገኛላችሁ። ዘፍጥረት 1:28 ላይ እግዚአብሔር ሰውን ከፈጠረ በኋላ እንደዚህ ያለው ይላል፣ እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟት። ብዙ ተባዙ። እግዚአብሔር ግን ለሱ አይደለም ያለው። በእንግሊዝኛ መጽሐፍ ቅዱስ ምን ተባለ ሲናገር እንደዚህ ይላል፣ ቢ ፍሩትፉል ኤንድ መልቲፕላይ ኤንድ ሪፕሌኒሽ ዘ ኤርዝ ይላል። በዚህ ስፍራ ላይ ብዙ ተባዙ ምድርን ሙላት ተብሎ የተረጎመው የዕብራይስጥ ቃል ፓራ ራባ ማኔ የሚል ቃል ነው። ፓራ ማለት ፍሬን ማፍራት ነው። ራባ ማለት ምን ማለት ነው? መጨመር፣ በሁሉም ነገር በቁጥርም ደግሞ በጥራትም መጨመር ነው። ደግሞ ማኔ ማለት ደግሞ መሙላት ማለት ነው። እግዚአብሔር እንደዚህ ያለን ፓራ ራባ ማኔ ምን ማለት መሰላችሁ? ፍሬያማ ሁኑ፣ ደግሞም ጨምሩ፣ ደግሞ ሙሉት ማለት ነው። ወንድሞቼና እህቶቼ እኔና እናንተ እነዚህ በይሁዳ በገሊላና በቤርሳቤ በሰማርያ የተመሰረቱ አብያተ ክርስቲያናት ቅድም ባሳየኋችሁ በነዛ አራት የእግዚአብሔር ንጉሳዊ ግዛትን አድቫንስ በሚያደርግ መርሆች ክብር ለእግዚአብሔር ይሁን። በሰላም ሃሌሉያ፣ በመታነጽ በመገንባት ክብር ለእግዚአብሔር፣ በፈሪሃ እግዚአብሔርና በመንፈስ ቅዱስ መጽናናት፣ መበርታት፣ መጠንከር፣ መነቃቃት ወንድሞቼና እህቶቼ ምን ሆኑ መሰላችሁ? ልክ እግዚአብሔር ዘፍጥረት 1 ላይ ተናግሮት የነበረውን ቢ ፍሩትፉል መልቲፕላይ ኤንድ ሪፕሌኒሽ ያለውን ነገር በነዛ አብያተ ክርስቲያናት መካከል ተከናወነ። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች ቁጥርን at the expense of quality ያበዛሉ። አሁን በኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች ተገነቡ። ነገር ግን ዩኒቨርሲቲዎቹ የማስተማራቸው ኳሊቲ ግን የወረደ ሆነና አሁን የደረስንበት ነገር ላይ ደረሰ። ዩኒቨርሲቲ ተማሪ ከተመረቀ በኋላ እንደገና ይፈተናል። ከወደቀ አትችልም ይባል። ምን ማለት መሰላችሁ? በጥራት ብዛት ተደረገ። ሌሎች ደግሞ ምን ያደርጋሉ? ኖ ይሉና ቁጥርን at the expense of numbers ጥራት ላይ ብቻ ይሰራሉ። እቺ ቤተክርስቲያን ለዚያ ካለን ችግራችን እሱ ወንድሞቼና እህቶቼ እግዚአብሔር ቃል ሁለቱንም ሚዛን ጠብቀን እንድንሄድ ይፈልጋል። እነዚህ ሰዎች ወንድሞቼና እህቶቼ ይጨምሩ ነበር ብሎ ሲናገር በሁሉም ነገር ነው። ክብር ለእግዚአብሔር ይሁን። ክርስቶስን በመግለጣቸው እንደገና ደግሞ እግዚአብሔር ደግሞ የሚያምኑትንም በእነሱ ላይ በመጨመር ነው። ጌታ የተመሰገነ ይሁን። እነዚህ መሪዎች ወንድሞቼና እህቶቼ እያንዳንዳችን በሕይወታችን ልንኖራቸው ኢምፕሊመንት ልናደርጋቸው ልንጠቀምባቸውና በዚህም ደግሞ ክብር ለእግዚአብሔር ይሁን። የእግዚአብሔር ንጉሣዊ ግዛት በምንኖሩበት በምንሰራበት በማንኛውም ስፍራ እግዚአብሔር እናመሰግናለን። ሁላችንም ቆምና አብረን እንጸልያለን። የሰማነው ቃል ከእያንዳንዳችን ጋር በእምነት ተዋህዶ እግዚአብሔር ሊጠቅመን ይፈልጋልና ሁላችንም እንጸልያለን። ዛሬ እግዚአብሔር ቃል ወደኛ መጥቷል። በተለየ መንገድ ነው፣ በተለየ ቅባት ነው እግዚአብሔር ቃሉን እየገለጠልን የነበረውና ጌታ ሆይ ቃልን ሰምቻለሁ። ቃል ጌታ እግዚአብሔር ወደ ሕይወቴ ገብቶ
ፈቃድን እንዲያከናውን ፈልጋለሁ በሉ። ዛሬ እንደተነጋገርነው ወንድሞቼና እህቶቼ እኛ እንደፈለግነው ተፈጥሯዊ በሆነ መንገድ አይደለም እግዚአብሔር እንድንኖር የምንፈልገው። እግዚአብሔር የምንኖር የምንፈልገው ከላይ ሰማያዊ የሆነ ሕይወት ነው ሊያኖረን የሚፈልገው። ዙሪያችን ካለው ነገር አልፈን ከዛ ነገሮች ሁሉ ወጥተን እንድንኖር ሊያደርገን የሚያስችል ቃል ነው የሰጠንና እንጸልያለን። ሃሌሉያ። ቅዱስ እግዚአብሔር አባታችንና አምላካችን ሆይ በቃልህ ስለመከርከን፣ በቃልህ ስለገሰስከን፣ በቃልህ ያለንበትን ነገር ስላሳየህን፣ ለዚህም የሚያስፈልገውን ጸጋ ኢምፓርት ስላደረግከን እናከብርሃለን። አባታችን ሆይ እኛም ጌታ ሆይ እንደ ነቢዩ እንደ ኤርምያስ ቃልህ ተገኝተዋል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ ሐሴትና የልብ ደስታ ሆነኝ እንድንል ጸልያለሁ። አባታችንና አምላካችን እግዚአብሔር ሆይ ባይመቸንም ጌታ ሆይ ቢቆረቁረንም ይህ ቃል ጌታ እግዚአብሔር ሆይ እኛን ወደ አንተ የሚያስጠጋ እኛን የክርስቶስን መልክ በሕይወታችን የሚገልጥ የእግዚአብሔር ንጉሣዊ ግዛት ወደፊት እንድናሰፋ የሚያደርገን እንደሆነ ተገንዝበናልና ቃልህን በእምነት እንቀበለዋለን። ቃልህን በእምነት እንቀበለዋለን። ቃልህን በእምነት እንወስደዋለን። እንደ እስራኤል ልጆች በምድረ በዳ ስትናገራቸው የነበር እናገርበትን መንፈስንም ቅባትንም ስለሰጠኝ ስምህ ይባረክ። ስለ ሁሉም ከፍ ከፍ እናደርጋለን። ክብር ሁሉ ለአንተ ይሁን። ስለወደድከን ነው። አንተ የምትወደውን ነው የምትገስጸው። አንተ የምትወደውን ነው የምትቀጣው። አባት የሚወደውን ልጁን እንደሚቀጣው እንደሚገስጸውና ስለ ግሳጼ እናከብርሃለን። ጌታችንና አባታችን እግዚአብሔር ሆይ ስለ ሁሉም ተባረክ፣ ከፍ ከፍ እንበል። በጌታ በኢየሱስ ክርስቶስ ስም አሜን።